ይህ ላዮ ሚዲያ ነው። እንደምን አደራችሁ? ሰላም ብለናል። አማን ነው፣ ፒስ ነው። እንደምን ናችሁ? ስለ ጋዛና ስለ ፍልስጤም እናወራለን። ጋዛ፣ ፍልስጤም፣ እስራኤል። እንግዲህ ስለ ጋዛና ፍልስጤም ጀስት ታላቁ መሪ ትራምፕ እና እንዲሁም ባባ ኔታንያሁ ያወሩትን ንግግርም በሚከተለው አጀንዳችን እናወራበታለን ማለት ነው። እንዴት ነው ባባ ኔታንያሁ ስለ ጋዛ እንዴት ነው የሚያስቡት? ትራምፕስ እንዴት ያስባሉ ስለሚለው ውይይቱን እናካሄዳለን። ትራምፕ ጋዛ እንድትሆን የሚፈልገው ጋዛ ላይ ብዙ ማህበራዊ፣ ሰብአዊ ቀውሶች ደርሰዋል። አንደኛው ትራምፕ እንድትሆን የሚያስበው ይመስለኛል። ትራምፕ የሚያስበው ጋዛ እንደ ሉዘምበርግ አይነት ሀገር እንድትሆን ይፈልጋል። እንደ ሉዘምበርግ ማለት ስምምነት ያለባት ከፍልስጤማውያን እና ከእስራኤሎቹ ጋር ጠብ እንደሌለ አድርገው የማቅረብ አይነት ነገር ጠብ ወደፊትም እንዳይኖራቸው ቁርሾ እንዳይኖራቸው ማድረግ ይመስለኛል። ይሄ የጋዛና የእስራኤል ዲሊንግ ወይም ደግሞ አግሪመንትስ እንደ ሉዘምበርግ አይነት ሀገር ከሆነች ጋዛ ለእስራኤልም ለፍልስጤማውያንም ምናልባት በእጅ ማይጠመዘዝ የፍልስጤም በእጅ ማይጠመዘዝ መንግስት በአረቦቹ ዘንድ ማይጠመዘዝ መንግስት ነው የሚፈልጉት ይመስለኛል። ፍልስጤማውያንም ወይም የጋዛ ሰዎች የሚፈልጉት ሌላው በእስራኤልም እንደዚህ ማይጠመዘዝ መንግስት ግን ከእስራኤል ጋርም ከአሜሪካም ጋር እኩል የሚሰራ ሆስታይል ዓለም የሚፈልገው አይነት ሀገር እንዲሆን የሚፈልጉ ይመስለኛል። ሌላው ቢትዊን ጀርመን ኤንድ ሉዘምበርግ አይነት ሂስትሪ ወይም ፊክሽንስ ወይም ሊቪንግ ዌይ ኦፍ ፒፕልስ እንደዛ ነገር ጋዛን ኮንስትራክትድ በጋራ ለማድረግ ካሰቡ እንደዛ የሚያደርጉ ይመስላል። የኔ እይታ ነው። ምናልባት ሐማስ ጥይት ወይም ትጥቅ ተፈታ እንደዛ ሊሆን ይችላል ብዬ አስባለሁ። ሌላው በእስራኤሎቹ የማያስቸግር በአሜሪካ የማያስቸግር ማንም ሊጠመዘዘው የማይችል አይነት ነው ሃንዲንግ ባኪንግ አይነት መንግስት አይነት እንዳይኖር ይፈልጋሉ ይመስለኛል። አሁን በጣም በዛ ውስጥ አንደኛው የፍልስጤም ድሮ ስትፈርስ ወይም እስራኤሎቹ ወይም የእስራኤል መንግስትነት ሲመሰረት አንደኛው ምዕራባውያን የሚጠመዘዘው እጅ አለ። የራሱ የአይሁዶቹ የመንግስትነት ፍላጎት አለ። የፍልስጤም አረቦቹ አይነት የመንግስትነት አለ። በዚህ ውስጥ ነው አሁን ብዙ ሰዎች በፍልስጤምና በእስራኤል ውስጥ የሁለቱ የአረብ ልጆች እስከ መጨረስ እየደረሱት ማለት ነው። እና ዓለም የሚፈልገውም እንደዚህ አይነት መንግስት ይመስለኛል። ትራምፕም እንደዚህ አይነት መንግስት የሚያመጣ ይመስለኛል። ጀስት ዊዝ ኢኳል ፒስስ ኢኳል ራይትስ ሬስፔክሽን self-governance for Palestinians and for Israel, and have a equal peace opportunity, equal job resource opportunity, equal working opportunities, equal leadership opportunities. No no Arab politicians interference, no Western interference in Gaza and in Israel. እንደዚህ አይነት በጋዛና በእስራኤል ውስጥ አረብ መጥቶ እጁ የማይጠመዘዘው አይነት ነገር መንግስት ወይም ምዕራባውያን መጥተው የማይጠመዘዘው አይነት ነገር ግን ሆስታይል ሆነ ልክ ሉዘምበርግ እና ጀርመን አይነት መንግስት እንዲኖር ይመስለኛል የሚፈልጉት። እንደ የኔ ሂሳቤ ነው። የአሜሪካ ወታደር ከገባ እንደዚህ አይነት ኦፖርቹኒቲዎችን ፈጥሮ የሚወጣ ይመስለኛል እንጂ የሚባሉበትን አሁንም ዓለም የሚሆን የሂውማን ክሪስ በጣም ከባድ የሆነበትን እና ኦልዌይስ ዋር የሚባለው አይነት ቦታ ነው ጋዛ እሱ። ስለዚህ ለእስራኤሎቹ የሚጠቅማቸው ካሉት ፍልስጤማውያን የጋዛ ሰዎች ወይም ዘመዶቻቸው ጋር በፒስ ኢኳል ኦፖርቹኒቲ ልክ እንደ ሉዘምበርግ እና እንደና ጀርመን አይነት አገር ቢሆኑ ጥሩ ነው። ራሳቸውን እያስተዳደሩ እስራኤሎቹም ግን አይሁዶችንም የማይነካ በዚህ ሳይ ደግሞ አረብ ነን ወይም ፍልስጤማውያን ብለው የሚያስቡት የማይነካ የሚያግባባ ጀስት ወዳጅነትና ናይበርስን ጥሩ የሚያደርግ ለወደፊትም ለራሳቸውም ሰላም የሚሰጥ ፖለቲካ የሚፈጥሩበት አሁንም እንደተናገርኩት የአረብና አሁን ችግሩ እዛ ላይ የአረብ እጅ ጥምዘዛና የምዕራባውያን እጅ ጥምዘዛ ነው ችግር የሆነው ዛሬ። አይሁዶቹ አመጣጣቸው የሚያሳየው እንደዛ ነው። አይሁዶቹ ጀስት ምዕራባውያን በድለውናል ብለው ያስባሉ።
ያው ከናዚም ሆሎኮስት ጭፍጨፋ ጋር በኋላ የተነሳ የኤንግሎ ጁዌሪ የሚባለውን ታሪክ ስናስብ የኤንግሎ ጁዌሪ የይሁድ ሬዚስታንስ ጊሂቶ ሬዚስታንስን ስናስበው ከምዕራባውያን ሀሳብ መምጣት ነው የተነሳውና ኤንግሎ ጁዌሪ አስተሳሰብ በኋላ እዛው እንግሊዝ ውስጥ የተፈጠረ የአይሁድ መብት መኖር አለበት፣ በእምነት የሚመጣው ንጉስ ወይም የእምነት ንጉስ በእንግሊዝ ውስጥ ያለው መወገድ ያለበት መወከል አለብን ራሳችን ብለው አይሁዶች የኤንግሎ ጁዌሪ ንቅናቄ ከዛው እንግሊዝ ውስጥ የጀመሩት እና ትራምፕ የሚፈልገው በኔ ሳቢ ይሄን አሁን ያልኩት አይነት ነገር ሉዘምበርግ እንደ ጀርመን ይሄ የኔ ሳቢ የኔ ትንታኔ ነው እና እንዴት ነው እዛ ላይ ፒስ ሁለቱም ቤተሰባሞች ቱ ፋሚሊስ የሚኖሩት ኖ ዌስተርን ኢንተርፌረንስ ኖ አረብ ፖሊቲክስ ኢንተርፌረንስ አማንግ ፓለስታይንስ አማንግ እስራኤልስ ማለት አሁን ይሄ የሁለቱ ስለሆነ የሁለቱ ኢንተርፌረንስ ስለሆነ እንጂ ያተመዘዘ የብዙ ሰዎችን ችግር ሶቆቃ ያበዛው ማለት ነው። ስለዚህ እንደ ትራምፕ ሳቢ በ20 ሮሎችን ሲያወጣ የአሜሪካ ወታደር ወይም ደግሞ ኢንተርናሽናል ነው የአሜሪካ ወታደር አይደለም የኢንተርናሽናል ስታቢላይዜሽን ፎርስ እስራኤል ውስጥ ወይም ጋዛ ውስጥ እና እስራኤል ውስጥ ሲገባ ሊያረግ የሚችለው እሱ ነው። የሉዘምበርግ እና የጀርመን አይነት ስምምነት ፒስ ቱ ፒስ ዊን ቱ ዊን ሁለቱም ያሸነፉበትን በሰላም የሚኖሩበትን ሀሳብ የሚያመጡ ይመስለኛል። በምዕራባውያን እጁ ተጠምዝዞ ማይመራ መሪ በአረቡ ዓለምም እጁ ተጠምዝዞ ማይመራ መሪ that is I think if the two nation peoples ፓለስታይንስ and እስራኤል ከተጠቀሙበት ይህን ኦፖርቹኒቲ እንደዚህ አይነት ቢያመጡ እና አብረው ሆስታይል ሆኖ የሚኖሩበትን ኦፖርቹኒቲ በጋራ የሚሰሩበትን በጋራ ያወደሙትን በጋራ የሚመልሱበትን በጋራ ያለቀሱበትን በጋራ ደስታ የሚያመጡበትን ነገር ከፈጠሩ this is the countries of peace, the countries of life hostile, the countries of development ማድረግ ይቻላል ሁለቱም ማለት ነው። ስለዚህ ትራምፕ እሱን የሚፈልግ ይመስለኛል። አሜሪካ ወታደሮች ሲገቡ ወይም የአሜሪካ ኢንተርናሽናል ስታቢላይዜሽን ፎርስ የአሜሪካ ወታደር ብቻ አይደለም የሚገባው ኢንተርናሽናል ስታቢላይዜሽን ፎርስን ስታመጣ ይህን አይነት ነገር የምትፈጥር ይመስለኛል። ብቻውን የእስራኤል ወታደር ብቻ የሚቀመጥበት ሳይሆን ጋዛ ላይ እስራኤል ወታደር ይወጣል። ኢንተርናሽናል ስታቢላይዜሽን ፎርስ ማለት እስራኤሎችም ፈቅደውት ፍልስጤሞችም ፈቅደውት የሚገባ ዓለም አቀፍ የሰላም አስከባሪ ወታደር ማለት ነው። ከተለያዩ ሀገሮች የሚዋጣ ማለት ነው። ይሄ ሊያደርግ የሚችለው ልክ እንደ ሉዘምበርግና እንደ ጀርመን አሁንም ዋንሰጋይ እንዳልኩት ማለት ነው ሊፈጠር ይችላል። ይሄ ኦፖርቹኒቲ ካለ እስራኤልም ፍልስጤምም የፍልስጤም ጋዛውያን ወይ ጀስት ፍልስጤማውያንን ብለው የሚያስቡት ህዝቦችም እስራኤልን ብለው የሚያስቡት ህዝቦችም በመተባበር የሚኖሩበት በመጠማዘዝ እርስ በርስ ያሉ ፖለቲካ አንዱ በማምጣት እስካሁን የቆዩት ፖለቲካ ምንም ችግር እንዳልፈታላቸው አይተውታል። ስለዚህ ትራምፕ ወደዛ ሀሳብ የሚያመጣቸው ይመስለኛል። ሉክ ጀርመን ሎክ ሉዘምበርግ how they like each others, how they want to be economically mutuated, economically benefit each others, rather than common benefit, common legislations to live, people's lead administration, people's lead just ጋዛውያን በጋዛውያን ግን ተጠያቂ የሆነ ከሙስና የነጻ መንግስት አሁን ችግር የሚፈጠረው በዛ ነው። ከሙስና ያልነጻ መንግስት ተላላኪ መንግስት ከሆነ ምን ሊፈጠር ይችላል? ሙስናዎች ሊኖሩ ይችላሉ፣ እጅ መጠምዘዝ ሊኖር ይችላል። እሱ ነው ችግር ይሆናል ለነሱም ለእስራኤላውያንም ለጋዛውያንም አለ ፍልስጤማውያን። ሶ ትራምፕ የዚህ አይነት ፖሊሲ የሚያመጣ ይመስለኛል እንደ ሀሳቤ ነው። ሶ የዛን ኤንቫይሮንመንት በዛ ወይ ኮስታል ላይንስ አረብ ኦር ዘ ሚድል ኢስት ክራይሲስ የሚባለውን በዛው ዲል አድርጋ አሜሪካና ሚድል ኢስት ያለውን ሲቹዌሽንስ ሶልቭ የሚያደርጉት ይመስለኛል። ለማንኛውም ለኢዮብ ሚዲያ ሼር፣ ሳብስክራይብ ማድረጋችሁን አትርሱ። ቻው ቻው። ሁሌ እንደዚህ አይነት ሀሳቦች ይቀርቡላችኋል። ሼር፣ ሳብስክራይብ ማድረጋችሁን መርሳት የለባችሁም። ስላዳመጣችሁን እናመሰግናለን። ሰላም ለዓለም ህዝብ ሁሉ ብለናል። ሰላም ለሁሉም ህዝብ። ሀሳብ ያሸንፋል። ሀሳቦች ጥሩ ናቸው። በጋራ ለጋራ የሚባል ሰላም ቢኖር ዓለም ላይ እኔነት ብቻ ባይኖር እኔነት በጣም ችግር እያመጣ ስለሆነ ሰላም ይመጣል፣ ፍቅር ይመጣል። የሰው ልጆች ተባብረው ማደግ ይችላሉ። ይመቻችሁ። ሼር፣ ሳብስክራይብ ማድረጋችሁን ግን አትርሱ።